በዚህ አንድ ፎቶ ምክንያት አርጀንቲና እንዴት ለስፔን ዋንጫውን ልትሰጥ ቻለች? በርከት ላሉ ቀናት የቪዲዮ መረጃና እንዲሁም ደግሞ ኢንፎርሜሽኖችን ቼክ ሳረግና ሳጣራ ነበረ የቆየሁት። አሁን ሙሉ ነገሩን እነግራችኋለሁ። ቪዲዮ ረዘም ሊል ስለሚችል በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ደግሞ ፎሎ እያደረጋችሁ ሙሉ መረጃውን ተከታተሉ። የአርጀንቲና ተጫዋቾች ከባሳቸው ወርደው ወደ ሜዳ ሲገቡ በዚህ ልክ ደስተኛ ነበሩ። ከዛ በኋላ ሁሉም ተጫዋቾች በሚባል መልኩ ሊሳንድሮ እንደምትመለከቱት ፊቱ ኖርማል አልነበረም። እንዲሁም ኤንዞ ፈርናንዴስ እያለቀሰ ነበር። ታዲያ በዚህ አጋጣሚ ሊዮኔል ሜሲ በግልጽ ለተጫዋቾቹ የተፈጠረውን ነገር እረስታችሁ ጨዋታውን ብቻ እንጫወት ነበር ሲላቸው የነበረው የአርጀንቲናን ሜንታሊቲ ሁላችንም እናውቀዋለን። ጨዋታውን ብቻ እንጫወት፣ አስምሩበት። ይህንን ቪዲዮ በደንብ ተመልከቱት። ምን እንደሚል ትርጉሙን እነግራችኋለሁ። እጅግ በጣም በሚገርም ሁኔታ ሊዮኔል ሜሲ ለሊሳንድሮ ማርቲኔዝ ምን ብሎ እየነገረው መሰላችሁ? ሁለት ጉዳት ብቻ ነው ከኛ የሚፈለገው፣ ሁለት ጉዳት። ከዛ በኋላ ሊሳንድሮ ማርቲኔዝ ምን ብሎ ይመልስለታል? አርዊ ሎስት፣ እየተሸነፍን ነው ብሎ ይመልስለታል። እንደምትመለከቱት በ44ኛ ደቂቃ ሊሳንድሮ ማርቲኔዝ ለበርካታ ጨዋታ ለአርጀንቲና ከነ ጉዳቱ የሚጫወትና የሚታገል ተጫዋች 44ኛ ደቂቃ ላይ ተጎድቶ ከሜዳ ተቀይሮ ወጣ። ከዛም 77ኛ ደቂቃ ላይ መልሶ ሮሜሮ ተጎድቶ ከሜዳ ወጣ። ኮኢንሲደንስ ይመስላችኋል? ይህ ቪዲዮ 2022 ላይ ከላይ የምትመለከቱት ከፈረንሳይ ጋር ለፍጻሜ የደረሱ ሰዓት የገቡበት ሙድ ነው። ተመልከቷቸው ሁሉንም። አሁን ደግሞ ተመልከቷቸው፣ እያንዳንዱ በሚባል መልኩ አኩርፈዋል ኮምፕሊትሊ። የ22ቱ የዓለም ሻምፒዮና አንሄል ዲማሪያ የመጀመሪያ ቃሉን እንግዲህ አርጀንቲና ተገዳ የዓለም ዋንጫውን ለስፔን ሰጥታለች ሲል ተናግሯል። ስለዚህ እነዚህ መረጃዎችን አንድ ላይ በማገናኘት አንድ መላምት ተሰጥቷል። ምንድነው? የእንግሊዝ ጨዋታ ጊዜ የአርጀንቲና ተጫዋቾች እንደምትመለከቷቸው ላስ ማልቪናስ ሶን አርጀንቲና ሲላል ይህ ነገር የሚገናኘው ስለ ፋክላንድ እንትን ነው፣ ደሴት አርጀንቲናና እንግሊዝን በተመለከተ ፖለቲካል ኢሹ ነው። በጣም ከረጅም ዓመት የነበረ ፖለቲካል ኢሹ እና ምንድነው መሰላችሁ በፊፋ ሕግም ሆነ በእግር ኳስ ዩኤፋ ሕግ እንደዚህ አይነት ፖለቲካል ጽሁፎችን፣ ባነሮችን ወደ ሜዳ ይዞ የገባ ቡድንም ሆነ ብሔራዊ ቡድን ለ10 ዓመት ከእግር ኳስ ይታገዳል የሚል ሕግ አለና በርካታ የአርጀንቲና ሚዲያ ጋዜጠኞችን ጨምሮ እንግዲህ በርካታ መላምት እየሰጡ ነው። እሱም መላምት ምንድነው? የአርጀንቲና ተጫዋቾች ይህንን ዓለም ዋንጫ ለስፔን ትሰጣላችሁ ወይ ደግሞ ለ10 ዓመት ከእግር ኳስ ትታገዳላችሁ እንግዲህ ተብለው እንደተነገራቸውና ዋንጫውን ለስፔን እንደሰጡ እየተነገረ ይገኛል። ይህ ነገር በብዙ ነገር ትክክል ሊሆን ይችላል ብዬ የማስብባቸውን ደግሞ መላምቶች ልንገራችሁ። የመጀመሪያው ምን መሰላችሁ? ኤንዞ እንግዲህ ከጨዋታው በኋላ የመጀመሪያ ዝምታውን ሲሰብር የተናገራት ቃል ምንድነች? ዌን ታይም ጎዝ ባይ አንደርስታንድ ዳት ዴር ኢዝ ሳምቲንግ ማች ግሬተር ዳን ሪዛልት። ይህ ምን ማለት ነው? ካለፈ ጊዜ ከሄደ በኋላ አንዳንዴ ከእግር ኳስ ውጤት በላይ የሚያስፈልግ ነገር እንዳለ ትረዳላችሁ ሲል ተናግሯል። ጨዋታው ከተጠናቀቀ በኋላ ሜዳሊያ ለመሸለም በሄዱበት ሰዓት ዶናልድ ትራምፕን እጁን አልጨብጥም ማለቱ እንግዲህ ይታወቃል። ይህ በአንድ ሌላ ምልክት ነው። ከዛም ባለፈ ሮሜሮ ከጨዋታው በኋላ የተናገራት አንዲት ቃል አለች። እሷ ምንድነው? ዊ አር ፎርስድ ቱ ፊኒሽ ሰከንድ፣ ሁለተኛ ደረጃ ይዘን እንድናጠናቀቅ ተገደን ነበር ሲል እንግዲህ ተናግሯል። ሌላ እጅግ በጣም በርከት ያሉ ስትሬንጅ ነገሮች ያልነገርኳችኋል። የመጀመሪያው ምንድነው? በዚህ የፍጻሜ ጨዋታ ላይ ኢማጂን እንግዲህ ዲየጎ ሲሞኔን ተዉትና የአንዳቸውም ተጫዋቾች ቤተሰብ ሜዳ ውስጥ አልተገኙም፣ አልገቡም ማለት ነው። ከዛ በመቀጠል ምንድነው? ዲየጎ ሲሞኔ ከጨዋታው የአርጀንቲና ጨዋታ ከመጀመር ጀምሮ እስከ ግማሽ ፍጻሜ ድረስ ነበረ። ነገር ግን የፍጻሜው ጨዋታ ጊዜ አልነበረም። ለምን ይመስላችኋል? ከመጀመሪያው ጀምሮ አስቡት። አርጀንቲናዎች የጨዋታው ቀን ብቻ አይደለም ከጨዋታው በፊት የነበሩት የትሬኒንግ ምስሎችን ተመልክተናል። ሁሉም በሚባል መልኩ ደስተኛ ነበር። ወደ ጨዋታው በገቡበት ሰዓት ራሱ ከባስ እንደወረዱ የሚያሳዩት ፊት እጅግ በጣም ደስተኛና ጥሩ ነበረ። ነገር ግን ከዛች መልበሻ ክፍል ወጥተው ወደ ሜዳው ጨዋታውን ለመጀመር ሲገቡ በእንባ ተውጠው በጭንቀት ተውጠው ኦሬዲ ጨዋታውን ጨርሰን እንመለስ አይነት ሪያክሽን እያሳዩ ነበር የተጫወቱት። በጨዋታው መሀልም እንግዲህ ብዙ ነገር የተፈጠሩት ነገሮች አሉ። ለምሳሌ በዓለም ዋንጫው ላይ እድሜ ሳይበግረው እንግዲህ እጅግ በጣም ሲያሸበርቅ የነበረው ሊዮኔል ሜሲ ተመልከቱ። እዚህ ጋር ሲቆም ኢቨን በረኛው አልተጠጋውም ነበረ። እድሜው ነው እንደማትሉኝ ተስፋ አደርጋለሁ። ይህ ብቻ አይደለም፣ እጅግ በጣም ሬር የሆኑ ነገሮች ሲፈጠሩ ነበረ። የኤንዞ ፈርናንዴስ የመጀመሪያ ቢጫ ካርድን ጀምሮ ሊዮኔል ሜሲ ላይ ሲሰሩ የነበሩት የመጨረሻ ደቂቃ ፋውሎች፣ ቅጣት ምት የሚያሰጡ በዳኛው ኢግኖር ሲደረጉና እንግዲህ ዝም ሲባሉ ተመልክተናል። ይህ
በትክክል ኖርማል አይደለም። እኔ ምሬ ነው የምላችሁ፣ በትክክል ኖርማል አይደለም። there is something guys አርጀንቲና ተገዳ ዋንጫውን እንደሰጠች በደንብ ያስታውቃል፣ ወይም የሆነ ነገር እንደተፈጠረ በደንብ ያስታውቃል። ኩን አጉዌሮም ዲማሪያም እንዲሁም ደግሞ ዝላታንን ጨምሮ እንደተናገሩት አርጀንቲና ቤት የሆነ የተፈጠረ ነገር አለ። we are forced to give the world cup። የሜሲ ደጋፊዎች ኦቨር አልቃሻና እፍርታም እንደሆናችሁ ነው የተረዳሁት ነው ማለት። ባለፈው ዓለም ዋንጫ ላይ አርጀንቲና ከስፔን ጋር ተጫውታ 1-0 ተሸንፋ ዋንጫውን ካጡት በኋላ ምን የሚሉ መረጃዎች ወጥተዋል። አርጀንቲና ተገዳ ነው ከፎልክላንድ አይላንድ በእንግሊዝ ጋር ምናምን ባሳየችው ተጫዋቾቹ ባሳየችው ምልክና ምናምን ነገር 10 ዓመት ከመቀጣት ይሄንን ዋንጫ ላሽበሉ ምናምን ነገር እና ይሄንን ነገር በደንብ አድርገው አምነውበት እያራገቡ ነው ማን እኔ ገመትኳችሁ ነው የምላችሁ የአርጀንቲና ደጋፊዎች ኮፒ ሊንክ እያደረግ ሲያርሰብ እስካሁን አስከፍቻለሁ ዛሬ ላስደስት ነው የተገነዘብኩትን ነው ማወራው ነው። አንደኛ ቅጥቅጥ ተደርገውላችሁ ስለ ጨዋታው አናውራ። ቅጥቅጥ ተደርገው ነው የተሸነፋችሁት። ስለዚህ ማለቃቀስ የቱ ጋር ራሱ እንደ አልገባኝ። ከበቆሻሻ ጨዋታ የሚጫወት የነበረ አርጀንቲና ጨዋች ዳኛ እንደውም ጨዋታውን ሲሪየስ ሊያዘው ቢል እኮ ገና እንደተጀመረ ፈርስት ሃፍ ቢጫ ቢያደላቸው ይረጋጉ ነበር። ግን እንደፈለጉ ፔሬዳዝ እኮ እስቲ አይዴሩ ያለው ነበር። እስቲ ወንድ ነህ ቀይ ስጠኝ አይዴሩ አጮት ነበር የጮት የነበረው። ስለዚህ ስለ ጨዋታው አናውራማ። ከጨዋታው በኋላ ግን አርጀንቲና ተገዳ ነው ስትሉ በዚህ ደረጃ ነው የቶርናመንቱን ኢንቴግሪቲ የምትንቁት። ምክንያቱም የቶርናመንቱን ኢንቴግሪቲ ፊፋን በዚህ ደረጃ ክሬዲቢሊቲውን የምትንቁ ከሆነ አርጀንቲና ሪግ ተደርጎላት ነው 2022 ቢባል ፌር ነው ማን። እኔ እኮ እስካሁን ድረስ እንደዚህ ማለት ነው ለምን ታውቃለህ? ፊፋ የሆነ ኮራፕሽን ምናምን ነገር ገንዘብ የበለጠ ትርፍ ለማግኘት ምናምን ነገር ጌም ይጮታል እንጂ በዚህ ደረጃ ባናረግልሃለሁ ወይ አውቀህ ገብተህ ተሸነፍ ትእዛዝ ነው የማለት ደረጃ ጌም ላይ ኢንተርፊር ያደርጋል ብዬ ማስብ ከሆነ ሜሲ ዓለም ዋንጫ መብላት እኮ 2022 ላይ በጣም የሚያዋጣ ነገር ነውና አግዞት ነው እንበል። ገባር እንዴት ሌላው የሚያለቃቅስበትን እና ክሬዲት ሊያሳጣው የሚሞክረውን ተቋም አንተ የተሸነፍክ ቀን ለዛውም ተቀጥቅጠህ ብትታገዝ እኮ አታሸንፍ ነበር። ተቀጥቅጠህ የተሸነፍክበትን ቶርናመንት እንዴት ታጣጥለዋለህ? ገባር ሲጀመር ፎልክላንድ አይላንድን ያሳዩበትን ሰሚፋይናል ላይ የእንግሊዝ ኤፍኤ ክስ አቅርቦ ፊፋ ውድቅ አድርጎታል። የስፔን ጨዋታ ላይ ራሱ ማሳየት ትችላላችሁ ተብለው ነበረ። ገባር አይመለከተንም እኛ የስፔን ጨዋታ ላይ ራሱ ስላላሸነፉ ነው ያላሳዩት። ስፔኖች ዋንጫ ሲያነሱ ጀርባ ሰጥተው ገባር የሆነ ነገር እንደተነጠቁ ምናምን። አባቴ ምንም የተነጠቀው ነገር የለም። ተገርፈህ ነው ደጋፊው። እኔ ሜሲን እስከዛሬ ድረስ በሜሲ ብቃት ስለነበረ እየገመትኳችሁ የነበረው ምንም ያጠፋችሁ አይመስለኝም ነበረ። ግን ሜሲ የፈለገ ቢችል ሜሲ የፈለገ ምርጥ ቢሆን ሜሲን የሚደግፍ ሰው ሊነፈጭል ይችላል ማለት ነው። በእናትህ እኔ መልሱልኝ እስቲ ቶርናመንቱን ፊፋን ሪግ የማድረግ አቅም አለው ብላችሁ ታምናላችሁ? ፊፋ ሪግ አድርጎታል። አስገድዷችሁ ነው ወይ የተሸነፋችሁት? እንዳትጮቱ ተከልክላችሁ ነው ወይ? Tranquilidad, empecemos a jugar nomás, Tranquilidad, olvidémonos de todo, No lo juguemos, empecemos a jugar nomás, gente, jugar, dale. ቪዲዮ ትንሽ ስለሚረዝም ኮፒ ሊንኳንና ላይኳን ቴንኪዩ። እባካችሁ እንደ ሜሲ ፋንነቴ አልፈረባችሁ በእናታችሁ። ቲክቶክ የማሰሩትን ላይክ ኦዲየንሱን አይመለከትም። ቲክቶክ የምሰሩ የሜሲ አርበኛ ነኝ ባዮች የዓለም ዋንጫው ሪግድ አይደለም። በቃ 4 ነጥብ አርጀንቲና ማንቁርቷን ተይዛ ነው ለስፔን ዋንጫውን የሰጠችው። በዛ ልክ የወረደ ፐርፎርማንስ ያሳየችው ፊፋ ማንቁርቷን ይዟት ነው ያላችሁ መጀመሪያ ያሳዩአችሁ ቪዲዮ እያያዛችሁ ቪዲዮ እየሰራችሁ ነው። ብሮ በጣም ነው የሚያሳፍረው። ምናልባት ጨዋታውን ያልተመለከታችሁ ኳስ ተመልካቾች በእነሱ እንቱፈንት ወሬ ልትሸወዱ ስለምትችሉ ላሳያችሁ። እውነትም ፊፋ አስገድዷቸው ቢሆን ኖሮ አሳያችኋለሁ ቪዲዮ። የአርጀንቲናው በረኛ ማርቲኔዝ በዚህ ልክ ከዚህ እዛ እየዘለለ አያመሽም ነበር። ተመልከቱ። Pedri chegou, levantou de Coelho. Martínez espetacular. Autorizada a cobrança. Partiu Lamine Yamal. ብሮ
ለሜሲ ስል አርጀንቲና ዋንጫውን እንድትደግም ሙሉ ጨዋታውን ተመልክተናል፣ ሁላችንም ማለት ነው። ፊፋ ቢያስገድዳቸው ኑሮ ለምን ማርቲኔዝ ከዚህ ይወረወራል? አንዱን ግብ ለቆ ለምን አይወጡም? ብሮ ይሄ እልም ያለ ሳክስ ነው። መሸነፍን አንዳንዴ ማመን እኮ ጥሩ ነው። የሜሲ ወዳጅ ነኝ። ስፔን በላች፣ አለቀ። ምክንያቱም የተሻለ ጨዋታ ተጫውቷል። ከዛ ውጪ የሜሲ ደጋፊ ነን እያላችሁ አታዋርዱን፣ በመድኃኔ ዓለም አታዋርዱን፣ በክርስቶስ እልም ያለ ሳክስ አትንፉን። የማንም ቪዲዮ እየለቃቀማችሁ እየመጣችሁ እዚህ ባትለቁ ለእናንተ ብዬ ነው። ገብታችኋል አይደል? እኔ ምንም የሚቀንስብኝ ነገር የለም፣ ለእናንተ ብዬ ነው። ቪዲዮውን ኮፒ ሊንክ አድርጉት ጋይስ። ይመቻችሁ። እውነታው ይሄ ነው። እሺ በእናታችሁ በቃ አትሸውዱ። ኳሱን ያላያችሁ ካላችሁ መልካም አዳር ባዮች። የዓለም ዋንጫው ሪግድ አይደለም። በቃ አራት ነጥብ አርጀንቲና ማንቁርቷን ተይዛ ነው ለስፔን። እውነት ለመናገር እንደ ሜሲ ትልቅ ፋን፣ እንደ ሜሲ ትልቅ ወዳጅ ይሄ የዓለም ዋንጫ ፍጻሜ ከስፔን ጋር የነበረው ሪግድ ነው ማለት እውነት ለመናገር እኔም አላምንበትም። ስህተት ነው ብዬ ነው ማስበው። ሜሲ ፋን እንድትረዱኝ ስለፈልግም የሚወሩት ይሄ ኮንስፓይሬሲ ምናምን ነገሮች እኔ የማላምንበት ነገር ነው። ወደፊት የሚባለው ነገር ነው ያለ፣ ግን እኔ አላምንበትም። ምክንያቱም ማርቲኔዝ ያ ሁሉ ሹቶን ታርጌት ያ ሁሉ ኳስ ሲደበደብ ቆይቶ እንደዛ ሲታግሉ ነበር እኮ አርጀንቲናዎች ስላልቻሉ ነው። እኔ እኮ ፈረንሳይ ከስፔን ሲጫወቱ የስፔን አጫዋወት ለአርጀንቲና አይሆናትም፣ ፈረንሳይ ትለፍ ብዬ ቪዲዮ ዛሬ ከፈረንሳይና ከስፔን ማን ይለፍ? እንደኔ ልለም የምችለው ስፔን እንድታልፍ አልፈልግም። ሜሲ እንዲበላ ከፈለኩም ማለት ነው። በቃ ጨዋታውን ማኔጅ ማድረግ አልቻልንም። በፍጹም ብልጫ ነው ስፔን ያሸነፈችው። እኔ የዛን ሰዓት እየቋጠርኩ ያለሁት እንደ ድንገት የሆነ ካውንተር አታክ ቢፈጠር ለፔናልቲ ብንደርስ እያልን ነበር ስንቋጥር የነበርነው እና ሜሲ ፋንስ እኔ በእንደዚህ አይነት ኮንስፓይሬሲ ነገሮች አላምንም። ነገር ግን ይሄንን እየተናገራችሁ ያላችሁ ሰዎች ደግሞ እዛ ጋር ሜሲ ጎልደን ቦሉን ተዘርፏል። ማንም ሰው ሊያስረዳኝ አይችልም። ጎልደን ቦሉን ሜሲ አልተዘረፈም ቢለኝ በሮድሪ ማንም ሰው ሊያሳምነኝ አይችልም። ሜሲ ተዘርፏል ጎልደን ቦሉ። እኛ ምንም ችግር የለብንም፣ ግን ፌር አይደለም ነው። እሱን እንድታውቁ ፈልጋለሁ። ባለፈ ግን ይሄን ኮንስፓይሬሲ ቲዮሪ እኔ አላምንበትም። በቃ እኔ አላቅም። እኔ ወደፊት የሚባለው ነገር እናያለን። ግን እማምነው ነገር ምንድነው ሪጅድ ባይሆንም አርጀንቲና ተጫዋቾች ላይ የደረሰ የሆነ ኢንፍሉዌንስ እንዳለ ከእግር ኳስ ውጪ የሆነ ነገር ያው የፖለቲካው ጉዳይ አለ ከእንግሊዝ ጋር የተነካካው ነገር የሱ ነገር የሆነች ነገር ያው ቲሙን እንደረበሸው ነው የሚገባኝ እኔ የምረዳው ካለው ነገር አንፃር ማለት ነው። ከዛ ባለፈ ግን እውነታው ይሄ ነው። ሜሲ ፋንስ እኛ በርቃችን አይደለም፣ ዓለም ዋንጫ አለን፣ ሁሉም ነገር የፈጸመ ተጫዋች ሊዮኔል ሜሲ አለልን። ይመቻችሁ። ለማንኛውም ግን እናንተም እውነታውን አውጡ። ሜሲ ጎልደን ቦሉን ተዘርፏል። ሜሲ ደጋፊዎች ጭንቅላታቸውን እያጡ ነው፣ ድረሱላቸው ማለት ነው። 4 ቀን ቲክቶክ አልገባውም። ዛሬ እስቲ ቼክ ላድርግ ብዬ ብገባ ዓለም ዋንጫው ተሰርቋል። ሌላ ወሬ እልቅሻ ውስጥ ገብተዋል ማለት ነው። ኧረ ፈሩ፣ እግዚአብሔርን ፈሩ። ምንድነው የምታወሩት? እንዴ ተሸነፉ ተብሎ ገብቶ ነው ያ ሜሲ የሚባለው ጎታችሁ ሰውን በቀይ ለማስወጣት ዓለም ላይ ያለ ነገር እንደ ህፃን ልጅ በጣም ዲስግሬስ የሆነ ነገር ሲያደርግ የነበረው አፉን ሸፍኗል ብሎ ቀይ ለማስወጣት ሲያከስር የነበረው ተሸነፉ ብሎ ስለገባ ነው። ኤሚሊያኖ ማርቲኔዝ እንደዛ ያሁን ኳስ ለመመለስ ሲጋደል የነበረው ተሸነፉ ተብሎ ስለገባ ነው። ባለቀ ሰዓት ኩባርሲ ያወጣው ኳስ 118ኛ ደቂቃ ላይ እንደዛ ሙከራ ሊያደርጉ የሄዱት አርጀንቲናዎች ተሸነፉ ተብሎ ስለገቡ ነው። ይኸው አንዳንዴ ስትሸነፍ በቃ ክላስን ጠብቀህ ተሸነፍ በቃ አንዳንዴ ታምናለህ ማለት ነው። ልክ ደጋፊዎቹም እንደ ተጫዋቾች ናቸው። ሽንፈትን መቀበል አይችሉም። ወደ ማለቃቀስ ነው የሚሉት። ልክ እንደነ ፓራዲስ ማለት ነው። ሌባና አንፌር የሆነ ነገር የለመደ ሰው የሆነ ነገር ፌር ሲሆን የተበደለ ይመስለዋል። ሁሌ በዳይ ፌር ሲሆን የተበደለ ይመስለዋል ማለት ነው። ልክራኛ ፌር ጨዋታ ስትጫወቱ ለመጀመሪያ ጊዜ የተበደላችሁ መሰላችሁ። አርጀንቲና በዚህ ውድድር ጥሩ አልነበረች። 2022 ላይ ዲፌንሳቸው ነበር አሪፍ የነበረው። ዲፌንሳቸው አሪፍ አልነበረም። ጎል በቀላሉ የሚቆጠር ቲም ነው። በድሉም በሉት ፊፋ መሻሽቶን በሉት የገጠማቸው ቲሞች 4 እስኪገቡ ድረስ አቨሬጆች ናቸው። 3 የአፍሪካ ቲም ጆርዳን፣ ኦስትሪያ፣ ስዊዘርላንድ ገጥሞ 4 ውስጥ የገቡት ማለት ነው። ምንም ሳይፈተኑ ሪል ቲም ሲያገኙ ተንበጫበጩ አየን እና የማይሆን ነገር አታውሩ፣ አታስሩ ሰውን እግዚአብሔር በቃ ዓለም ዋንጫው ደግሞ አለቀ።
ተረሳኩ በቃ አለቀ። ዓለም ዋንጫው አለቀ። ታውን እኮ እኛ እስካሁን ዘጋ ያለቀቃችሁ እናንተ ስንት እግዚአብሔር ነው ስንት ያነሳዋል። የሊዮ ሜሲና የፊፋው ፕሬዚዳንት ኢንፋንቲኖ ጉዳይ እንግዲህ በዚህ ሰዓት እያነጋገረ ይገኛል ማለት ነው። ሊዮ ሜሲ በሁሉም የሶሻል ሚዲያ ገጾቹ ላይ እንግዲህ ጂያን ኢንፋንቲኖን አንፎሎ ማድረጉ ተገልጿል ማለት ነው። እንግዲህ ከዓለም ዋንጫው እስከ ፍጻሜው ጨዋታ ድረስ በሁሉም ሶሻል ሚዲያ ገጹ እንግዲህ ሊዮ ሜሲ ኢንፋንቲኖን ፎሎ ያደርገው እንደነበር ይታወቃል ማለት ነው። አሁን ላይ ግን አንፎሎ አድርጎታል። ምክንያቱ ለምን እንደሆነ አልታወቀም። እኔ ግን እንደሚመስለኝ ማለት ነው ያው ኢንፋንቲኖና ሜሲ ስለ ዓለም ዋንጫው ሲነጋገሩ የዓለም ዋንጫውን ሜሲ እንደሚበላውና የዓለም ዋንጫው ምርጥ ተጫዋች ሜሲ እንደሚመረጥና ባሎንዶሩም ሜሲ እንደሚያሳካው ተነጋግረው ነበረ። ነገር ግን ጂያን ኢንፋንቲኖ ማለት ነው በጣም ነገሩ እየከረረባቸው፣ ምክንያቱም ገና ከታች ጀምሮ ነው አርጀንቲና የከበዳትና የዳኝነት አርሎ ምኑም ከታች ስለጀመረ በጣም ፊፋ ላይም ዳኞች ላይም እንግዲህ በጣም ተጽዕኖ ስለመጣ አይ ከዚህ በላይ አልችልም ብሎ ከእንግሊዙ ጨዋታ ጀምሮ ለአርጀንቲና ማሽቃበጡን ትቶታል ማለት ነው። ስለዚህ እንግሊዝን እንደምንም አርጋ አሸነፈች። ነገር ግን ፋይናል ጋር በስፔን ተለጠለጠች። ዳኛው ለምን አላገዘንም ይመስለኛል ይሄ ጥያቄ። ኢንፋንቲኖ ለሊዮ ሜሲ እንግዲህ ቃል ገብቶለት የነበረውን ነገር ስላላደረገለት ይመስለኛል አንፎሎ ያደረገው። እናንተ ምን ይመስላችኋል? እስኪ ሐሳባችሁን ኮሜንት ጋር አስቀምጡልኝ። ይመቻችሁ። እኔ ባለፈው ማርቲኔዝ መጎዳቱንና እንዲሁም ደግሞ ላስ ማልቪናስ ሶን አርጀንቲናስ ብሎ ይሄን ነገር ይዞ እንዴት እንግላንዶችን ያስቀይማል፣ ቢያንስ እንዴት የሚጫወትበትን እንዴት ጭንቅላቱ አያስብም ምናምን ነገር ብዬ ነበር ማለት። እንግላንዶችን ማስቀየሙ ሳይሆን ጉዳይ ግን ማንቸስተር ዩናይትድ ስለሆነ የሚጫወተው ተመልሶ ሲመጣ አደገኛ ጫና በደጋፊዎች ዘንድ እንዳይደርስበት ያን ከመፍራት እንዴት አያስብም ጭንቅላቱ ብዬ በጣም ተሰድቦ ነበር። በዛው ልክ ደግሞ እንደለመደው ተጎርቶ ወጥቶ ስለነበረ ማለት እና ያኔ ሀገሩ እኮ ነው ለሀገሩ እንደዛ ምናምን ስትሉኝ ለሀገሩ ምንድነው ያደረገው? አሁን እናንተ ደግሞ መጣችሁ በዚህ ነገር ምክንያት ለአርጀንቲና ለስፔን ዋንጫው እንድትሰጥ ካልሆነ ደግሞ ለ10 ዓመት ወር ምናምን ነገር ታገዳለች አይነት ነገር ውስጥ ገብታ ተገዳ ለስፔን ዋንጫዋን ሰጣለች ምናምን ብላችሁ ላይክ ማድረጋቸው ትክክል እንዳልሆነ ልትነግሩ አስቡት። በህግ ደረጃ ልክ ያልሆነ ነገር ጭራሽ ደግሞ ሀገሪቱ እንግላንድ ስትሆን ማለት ነው። ይሄ በህግ ደረጃ ልክ ካልሆነ እንግላንድ መጥቶ ማንቸስተር ዩናይትድ ቤት ሲጫወት ደግሞ በደጋፊዎች ላይ ምን አይነት ጫና ሊደርስበት እንደሚችል ከዛ ዛሬ መጣ ላስ ማልቪናስ ምናምን ነገር ስላሉ እንዲህ ተፈጥሮ እንደዛ ተፈጥሮ ልትለኝ ትፈልጋለች። ቶኒ መስደቤ ትክክል ነበር ማለት ነው። ኢቭን እናንተ የምትሉት ነገር ሪል ቢሆን እውነት ቢሆንና አሁን ነገ የምንሰማው ነገር ቢሆን ሰሞኑ ሊዮኔል ሜሲ ጂያን ኢንፋንቲኖን የፊፋ ፕሬዝዳንትን ኢንስታግራም ላይ አንፎሎ አደረገው የሚባለው ወሬ ሰምታችኋል። በጣም እየተናፈሰ ነበር ሶሻል ሚዲያ። እናም ያው ብዙ ሰዎች ሊዮኔል ሜሲ ብሎ ላይ ገብተው ፎሎዊንግ ላይ ኢንፋንቲኖ የለም ምናምን እያሉ ከዛ በኋላ ከዓለም ዋንጫ ፍጻሜ ጨዋታ በኋላ ነው ጂያን ኢንፋንቲኖን አንፎሎ ያደረገው። ብቻ ፍቅራቸው ቀነሰ። እንደዚህ አይነት ወሬዎች ነበር። ነገር ግን ሰዎች ምንድነው ነገሩ ከመጀመሪያው ጀምሮ አሁን ላይ እየወጡ ባሉ መረጃዎች መሰረት ከመጀመሪያውም ጀምሮ ጂያን ኢንፋንቲኖ ሊዮኔል ሜሲ ፎሎ አያደርገውም ነበር እና አሁን ላይ አንፎሎ አድርጎት ወይም ደግሞ እንደዚህ አይነት ነገር ተቀያይሮ ሳይሆን ከመጀመሪያውም ጀምሮ ጂያን ኢንፋንቲኖ ሊዮኔል ሜሲ ፎሎ ሲያደርገው የሚያሳይ ወይም ደግሞ ፎሎ አያደርገውም ነበር ፎሎ ያደርገዋል የሚልም የተጨበጠ መረጃ አልነበረም። ያው አምታዩት የጂያን ኢንፋንቲኖ ፎሎ ሲያደርገው ሊዮኔል ሜሲን አብዛኛው ፎቶሾፕ ለምሳሌ እንደዚህ አይነት ነገር ልታዩት ትችላላችሁ ሊዮኔል ሜሲ ተብሎ ብቻ ግን ይሄንኛው እንትን ነው እንጂ ፎቶሾፕ ወይም ደግሞ ፌክ ተሰርቶ ነው እንጂ በእርግጠኝነት ሊዮኔል ሜሲ ጂያን ኢንፋንቲኖን ከዚህ በፊት ፎሎ አያደርገውም ነበር። አዲስ ብቻ ሜሲ ጋር ያሉት ባያዞች ወይም ደግሞ እዛ ጋር ያሉ የሶሻል ሚዲያ ሩመሮች ወሬ ነው ይሄ። ሜሲ ተዘርፏል፣ የዓለም ዋንጫው ፍጻሜ ላይ የሆነ ነገር ተፈጥሯል ምናምን እየተባለ ሰሞኑ መረጃ እየወጣ ነው። አንደኛ እኔ የራሴን ግልጽ አቋም ብዙ ሰው እየጠየቀኝ ስለሆነ ኮሜንት ሴክሽን ላይ ምናምን ከዛ በኋላ ኢንቦክስ የሚያደርግልኝ ስላለ አልዋሻውም ስላለ ነው ይወላችሁ እንደዛ ስለሆነ ነው ይሄን መልስ የምሰጠው። እኔ ብዙ ጊዜ በእንዲህ አይነት ኮንስፓይሬሲዎች አላምንም በግሌ ማለት ነው። እንግዲህ የተባሉት ብዙ ነገሮች አሉ፣ ማስረጃዎቹን ድጋሚ ማውጣት አይጠበቅብኝም። በእንዲህ አይነት ነገር አላምንም እና የፊፋ ዓለም አቀፍ ትልቅ በእንዲህ አይነት ደረጃ ላይ ያለ ጥራት ያለው ጌም ሪግ ይደረጋልን ብዬ አላስብም። ኦልሞስት እየተባለ ያለው ነገር ደግሞ ይሄ የ10 ዓመቱ ቅጣት ማለት ነው። ቤዝድ ኦን አይኤፍኤቢ ወይ ደግሞ ሎ ኦፍ ዘ ጌም ህግ የምንሄድ ከሆነ 3 እና 4 ተጫዋቾች ከዛ ከፎርክላንድ ደሴት ጋር ተያይዞ ይዞት የወጡት ባነርን አስመልክቶ ፊፋም ቢሆን አርጀንቲና ብሔራዊ ቡድን ላይ ለ10 ዓመታት ይዞ የሚመጣው እንግዲህ ቅጣት የለም። እኔ እንደውም እውነት ይሁን ውሸት አላቅም ትዝ የሚላችሁ ከሆነ ከጨዋታው በፊት ሊጀምር አካባቢ በፊት ምን ሲባል ነበረ? የስፔኑን ጨዋታ ላይ ይዛችሁ መግባት ትችላላችሁ የሚል ፍቃድ ምናምን ተሰጥቷችኋል ሲባል ነበር። ይሄ እንኳን ውሸት ነው የሚመስለኝ፣ ከሆነ ግን ይገርመኛል። እንዲህ የሚባል ነገር የለም እና ኮንስፓይሬሲዎች በጣም የበዙት አይነት ነገር ነው እና ደብል ስታንዳርድ እንዲኖረኝ አልፈልግም። ከዚህ በፊት ከሪግድ ጋር ምናምን የተያዘ ነገር ኦልሞስት በጣም የህፃን ሴራ የህፃን ወሬ እንደሆነ እየተናገርኩኝ የኔ ሜሲ ላይ እንደ ነገር አፕን ሲያደርግ ደግሞ መጥቼ እንዲህ ማለት አልፈልግም። ቃሌን አልበላ ምንም ቢሆን ለዛ ነው ደፍሬ እንደ አይነት ነገር መስራት ያልፈለኩት እና
ፐርሰናሊ ይሄ ነገር አይመለከተኝም። ይኸውላችሁ ግን ደግሞ ኦልሞስት ሙሉ ለሙሉ ደግሞ እጥለዋለሁ ማለት አይደለም ሐሳቡን እና ማስታወስ ያለባችሁ ነገር ስንት ዓመት ሙሉ ያለ መረጃና ያለ ማስረጃ ሪግድ ብላችሁ ስታወሩ የነበሩ ሰዎች ቢያንስ የሆነ ኮንስፓይረሲ ቲዮሪ አምጥቶ ሎጂካሊ ሊያስረዳችሁ ፈልግ የሆነ ሰው መታችሁ እንዲህ ብላችሁ መከራከር አትችሉ። አሁን እንደውም መከራከሪያ ሰዓቱ ከናንተ ጋር ነው የሚሆነው። ሪግድ ካላችሁ 2022ቱን በማስረጃ ሙሉ ታመጣላችሁ። ከዛ በኋላ ደግሞ እነዚህ አሁን ኦልሞስት የአርጀንቲና ሪግድ ነው እያሏችሁ ካሉ ሰዎች ጋር ቀርባችሁ መውራት ነው። የእናንተ ሰዓት ይደርሳል ማለት ነው። እኔ የለሁበትም ፐርሰናሊ እና ሐሳቡ ግን የሚጣል አይደለም። ስለዚህ አውሩበት። ሪግድ ነው ስትሉ የነበሩ ከሲቲና ከአርሰናል ውጪ ያላችሁ ደጋፊዎች ስፔሻሊ የአርጀንቲና የሜሲ ምናምን በተለይ የዩናይትድ ደጋፊ ናችሁ የሜሲ ምናምን በቃ ተመለሱ። አለቀ እኮ የዓለም ዋንጫ አለቀ። ወደ ክለብ ተበተን። ለምን ነው ስለ ክለባችሁ ማሰሩት? ዓለም ዋንጫ እኮ አለቀ። ሴሌብሬት ተደረገ። ስፔን አገራው ገብታች ሴሌብሬት ተደረገ። አንዳንዱ ተጫዋች ነው አርዛባል ምናምን ወደ ትሬኒንግ ሁሉ ገብቷል። በቃ አልቋል የዓለም ዋንጫ። ወደ ክለብ ተመለስ። ይፈራሉ። ወደ ክለብ ለመመለስ ለምን ፈራክ ነው አሁን ጥያቄው። ባይዜ ይሄ ዓለም ዋንጫ ሲያልቅ አብዛኛው ሰው ክለቡ ሲኦል እንደሆነበት ያውቃል። ስፔሻል ከአርሰናልና ከሲቲ ውጪ ያለው ሊቨርፑልም በለው ቼልሲም በለው ዩናይትድ ወደ ክለቡ መመለስ አይፈልግም። ምቾት ላይ ነበረ። ይብላኝ ለሌሎቹ ዩናይትድ ሆኖ ለሮናልዶ አመቱን ሙሉ አለቀሱ፣ ክረምቱንም አለቀሱ። ሌሎቹ አትሊስት እቺን ሽርሽር ጊዜ በቃ አልተመለስ በቃ እዚህ መጣ ኮንስፓይረሲ ቲዮሪ ምናምን እሱ ነገር ነው። አሁን ወደ ዩናይትድ ላለመመለስ ነው ሁሉ ያመጣለው። ተመለስ ወደ ክለብ፣ እያንዳንድሽ ወደ ክለብሽ ተመለሽ። ስለ ክለብሽ አውሪ፣ ስለ ክለብ ጣፋን ታውራ። ምን ነው በቃ ትራንስፈር አለ ምናምን አለቀ እኮ ለማንጫ በቃ ፈጨረስን ፈታን እኮ በቃ ተመለስ። እንዴ የምን መደበቅ ነው? በቃ አለቀ ተመለስ።